ሰላም ሰላም እንዴት ናችሁ? አሚኮ ነኝ። እንግዲህ ዛሬ ወደ እናንተ የመጣሁትኝ ሰዓቶቻችን ከሰዓት ከመቁጠር ባለፈ አለባበሳችንን ወይ ያሳምሩልናል ወይ ያበላሹብናል የሚለውን ነገር ለማለት ነው። እንዴት ነው የሚያበላሹብን ብላችሁ ብትሉ ለምሳሌ ለሰርግ ወይም ደግሞ ለተለያዩ ስፔሻል ኦኬዥኖች ዝንጥ ብላችሁ አምሮባችሁ ለዛ የሚመጥን አይነት ሰዓትን ካላደረጋችሁ ያበላሽባችኋል። ለምሳሌ ምን አይነት ሰዓትን እንደነዛ አይነት ኦኬዥን ላይ እናድርግ ብላችሁ ብትሉ እንደነዚህ አይነት አነስ ያሉ የክሪስታል ዲቴል ያላቸው ወይ ዳይመንድ መሆን ይችላል። እንደነዛ አይነት ዲቴል ያላቸው እንዲሁም ደግሞ ሜሽ ብራስሌት ያላቸው ሰዓቶች ኤሌጋንት እንደሆኑ ይታመናል። ስለዚህ እንደነዚህ አይነት አነስ ያሉ ሰዓቶችን እንደየሳይዛችሁ መጠን ትልቅ ሪስት ያላችሁ በሳይዛችሁ መጠን አነስ ያለን ሪስት ያለን ሰዎች አነስ ያሉ እንደነዚህ አይነት ሰዓቶችን ብንጠቀም ያዘንጡናል። የሌዘርም መሆን ይችላል። ይሄ ብራስሌታቸው ሌዘር የሆኑ ሰዓቶችንም መጠቀም ይቻላል። እነሱም እንደ ኤሌጋንት ይቆጠራሉ ማለት ነው። ሁለተኛው ደግሞ ለኤቭሪዴይ ወይም ለስራ የምናደርጋቸው ሰዓቶች ምን አይነቶች ናቸው? እንግዲህ እንደምታዩኝ ዛሬ እኔ እንደዚህ አይነት የጎልድ ቶን ያለው ምክንያቱም ካደረኩት አክሰሰሪ ጋር የሚሄደውም ከኔ ከስኪን ቶኔ ጋር የሚሄደው ጎልድ ስለሆነ ጎልድ የሆነ ሰዓት አድርጌያለሁ። አነስ ያለ ዲቴል ያለው እና ደግሞ ስቴንለስ ስቲል በማንኛውም ጊዜ ላደርገው የምችለው ከማንኛውም አይነት አውትፊት ጋራ ላደርገው የምችለው አይነት ሰዓት ነው። በቀላሉ ያዘንጠኛል፣ አውትፊቴንም ኮምፕሊት ያደርግልኛል ማለት ነው። ስለዚህ ለስራ የምትጠቀሟቸውን በተለይ ፕሮፌሽናል የሆናችሁ ሰዎች እንደነዚህ አይነት ክላሲ የሆኑ ሰዓቶች ላይ ኢንቨስት ብታደርጉ ጊዜ የማያልፍባቸው ሁል ጊዜም ከክሎዚታችሁ ውስጥ እያወጣችሁ የምታደርጓቸው አይነት ሰዓቶች ናቸው። እንደነዚህ አይነት አንድ ጽድት ያለ ዋጋውም ፍሬንድሊ የሆነ ማለት የግዴታ ውድ መሆን የለበትም። ጥሩ ዋጋ ያላቸው ቀለል ያሉ አይነት እንደነዚህ አይነት ሰዓቶች ክሎዚታችሁ ውስጥ ቢኖር በጣም ትጠቀሙበታላችሁ። ለማንኛውም ኦኬዥን መጠቀም የምትችሉት አይነት ሰዓት ነው። ሶስተኛው ደግሞ ለካዥዋል አውትፊት ስንለብስ ለምሳሌ ዊኬንድ ላይ ከልጆቻችን ጋራ ቀለል ያለ ስኒከር አድርገን ወይም ደግሞ መሯሯጥ የምንችልበት አይነት ነገር ስናደርግ እንደነዚህ አይነት ተለቅ ያለ ኦቨርሳይዝ የሆኑ ሰዓቶችን ብንጠቀም አውትፊታችንን ኮምፕሊት ያደርጉልናል። አት ሴም ታይምም ደግሞ ያዘንጡናል። ስለዚህ እንደነዚህ አይነትን ሰዓቶችን መምረጥ አትርሱ። ነገር ግን ኦቨርሳይዝም ሲሆኑ በጣም የበዛ ትልቅ ሰዓት ከሆነ ሸክም እንዳይሆንብን እሱንም ግምት ውስጥ በመክተት ለእጃችሁ የሚመጥን አይነት ሰዓቶችን ማድረግ መምረጥ አትርሱ ለማለት ነው። አራተኛውና የመጨረሻው እንግዲህ የአፕል ዋች ነው። አፕል ዋች ዲዛይን የተደረገው እንደምናውቀው እንግዲህ ለስፖርት የተለያዩ አክቲቪቲዎችን ስናደርግ የምንጠቀምበት አይነት ሰዓት ነው። ነገር ግን ይሄ ሰዓት ለስፔሻል ኦኬዥን ውድ ስለሆነ በውድ ስለተገዛ ብቻ ለስፔሻል ኦኬዥን ያን አይነት ሰዓት መጠቀም ማለት አለቦታው ስለሚሆን ኳሊቲያችሁንም ያወርድባችኋል፣ አለባበሳችሁንም ያበላሽባችኋል። በእርግጥ ጠቃሚ ሰዓት ነው። ነገር ግን ለስፖርት በሚገባው ቦታ ስታደርጉት ትክክለኛ የሆነ ዝነጣን ስለሚሰጣችሁ እንደነዚህ አይነት ትንንሽ ዲቴሎች ላይ ፎከስ ማድረግ ዝነጣችሁን ኳሊቲያችሁን የሚጨምር ስለሆነ ይህንን ለማስታወስ ነው ወደ እናንተ የመጣሁትኝ። ከወደዳችሁት ቻናሌን ሰብስክራይብ አድርጉልኝ፣ ላይክ ሼር በማድረግ ለብዙዎች እንዲደርስ አድርጉ። እንግዲህ በሚቀጥለው በሌላ ቪዲዮ እመለሳለሁ። አሚኮ ነኝ። እስከዛው መልካም ሳምንት።